ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናችሁ መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ከዛማ ሽማግሌ ልክና ድል ባለ ሰርግ አገባሽና አብረን እንኖራለን። እሺ ለሱም ዝግጁ ስትሆን ንገረኝ። የፍቅር ጓደኛ አለሽ? ካሁን በኋላ ጥሩ ነው። እኔ ባንቺ እድሜ ብጀምር ኖሮ አንቺን አደርስ ነበር። እውነት ነው አይደል? ሌት በጣም ቆይቼ በመጀመሬ ነው። ሰላም እንደምን አላችሁ። በቪዲዮ መግቢያ ላይ የተመለከታችሁት እንግዲህ የታዋቂዋ አርቲስት ተዋናይት ፊናን ሂደሩ ሽምግልና ነበረ ማለት ነው። ሽምግልናው ከሰርግ ያልተናነሰ ነበረ። በሽምግልናው ስነስርዓት ላይ ደግሞ ብዙ እንግዶች የኢትዮጵያ ታላላቅ ሰዎች በተለይ የፊልም ባለሙያዎች እንደዛም ደግሞ በተለያዩ ሚዲያዎች የሚታወቁ እንደዛውም ባለስልጣናት ተገኝተዋል። ሰይፉ ፋንታውን እንደ ሽማግሌ ሆኖ ወደ እሷ ቤት ተልኳል ወይም ደግሞ በሷ ጉራ ነው የቆመው ማለት ነው። ሰይፉ ፋንታውን እዛ ተገኝቷል። እንደዛውም ደግሞ እንደ ቸርነት ፍቃዱ የፊልም ባለሙያዎች የሆኑት የፊልም ዳይሬክተሮች፣ ደራሲዎች እንደዛውም ብዙ ተዋናይ እዛ ቦታ ተገኝተዋል ማለት ነው። እጅግ በጣም ድል ያለ ሽምግልና ነበረ። ሽምግልና እንግዲህ በአሁን ጊዜ ከሰርግም የማይተናነስ ነውና እንደውም በጣም ከሰርግ በላይ እየተከበረ ያለው ሽምግልና ነውና ለሽምግልና የሚወጣው ጭራሱ ቀላል ነገር አይደለም። እንግዲህ ለሷ ግን ይገባታል። ብዙዎቻችን የምናድንቃት የምንወዳት፣ ብዙዎቻችንም ደግሞ ወጣት ሆነን ያልተመጀናት የለን ማለት ይቻላል። እውነቱን ለመናገር እጅግ በጣም ቆንጆ ነች። ፈገግታ ብቻ ፍቅር ያስይዛል። እውነቱን ለመናገር እና ብዙዎቻችን ደግሞ መካድ አንችልም። እጅግ በጣም ቁንጅናዋ ደግሞ ሁላችንም የሚያስገርም የሚያስደንቅ ብዙ ኢትዮጵያውያኖችን ያስመኘ ያስጎመጀ ነው ማለት ነው። እንግዲህ ከዚህ በፊት ባሏ ማን ይሆን ተብሎ ብዙ ጊዜ ሲጠበቅ ነበርና ሰይፉም ኢንተርቪው ላይ ጠርቷት ሲጠይቃት ፍቅረኛ አለሽ ወይ ሲላት ከዛሬ 5 ዓመት አካባቢ በፊት ነበር የጠየቃት። አዎ ፍቅረኛ አለኝ ብላለች። ነገር ግን ደግሞ ማን እንደሆነ በግልጽ አልተናገረችም። ብዙዎቻችን የጠረጠርነው ዳዊት ጽጌ ነው ወይ የሚለውና ብዙ የዩቲዩብ ቪዲዮዎችም ተሰርተውበት ነበረ በዛን ጊዜ ዳዊት ጽጌ ነው ምናምን የሚባል። እንግዲህ ፊናን ሂሩ ብዙዎቻችን የምናውቃት ለመጀመሪያ ጊዜ ያየናት እንግዲህ በእሱ ባለው ዘፈን ማሪ ማሪ በሚለው ዘፈን ክሊፕ ላይ እንግዲህ የዘፈኑ የክሊፕ የቪዲዮ ሞዴል ሆና ነው እንግዲህ የቀረበችው ወይም ደግሞ ወደ ህዝብ ብቅ ብላ የመጣችው ማለት ነው። እንግዲህ ያኔ ነበር ያወቅናት። ብዙዎቻችንም ልክ እንዳየናት ወደዳታልና እጅግ በጣም ተመችታናለች። ብዙዎቻችን ከዛው ጊዜ ጀምሮ ነበረ እሷን ማድነቅ የጀመርነው። ከዛን ጊዜ ጀምሮ እሷም ደግሞ በአንዳንድ ፊልሞች ላይ ብቅ ማለት ጀመረች። እንደዛም ደግሞ በአጭር ጊዜ ውስጥ በኢትዮጵያ ህዝብ ዘንድ ተወዳጅነትን ማትረፍ ችላለች ማለት ነው። እንግዲህ ብዙ ፊልሞችን ሰርታለች። እንደዛም ደግሞ ብዙ ማስታወቂያዎች በአንድ ቃለ ምልልስ ላይ ስትጠየቅ ለመጀመሪያ ጊዜ ማስታወቂያ ሰርቼ ያገኘሁት ብር 600 ብር ነው ብላ ተናግራለች። እንግዲህ 600 ብር ነው ለመጀመሪያ ጊዜ የተከፈላት ማስታወቂያ ሰርታ ማለት ነው። አሁን ግን በቢሊዮኖች የሚቆጠሩ ገንዘብ እየተከፈላት ነው። በኢንስታግራም ላይም ደግሞ ከአንድ ሚሊዮን በላይ ተከታዮች አሏትና በዚህም ደግሞ ብዙ ማስታወቂያዎችን ትሰራለችና ዳጎስ ያለ ገንዘብን እያገኘች ትገኛለችና ብዙዎቻችን ጥያቄ ሆኖብን ነበረ። ቸርነት ፍቃዱ ሊሆን ይችላል
ይችላል። እንደ ፍቅረኛው ዳዊት ጽጌም የሚባል አለ። ወደ መጀመሪያ አካባቢ እንግዲህ ደግሞ እንግዲህ ወደ ህዝቡ የመጣችው አሁን እንደነገርኳችሁ በማሬ ማሬ በሚለው ዘፈን በእሷ ልጅ ታዩ ዘፈን ስለነበረ የእሷ ፍቅረኛ እሱ ነበር የሚል ሀሳብም ነበር። ከዚህ በፊት ከእሱ ጋር ግንኙነት አላት የሚል ሀሳቦች ይነሱ ነበረ እና ለዚህ ሁሉ ደግሞ አሁን ምላሽ አግኝተናል። ምናልባት እሱን ያየነውን አሁን እዚህ ቪዲዮ ላይ በተለይ ፎቶ ላይ የተመለከትነው ባለፈው የወጣው ቪዲዮ ላይ ያየነው ፎቶ ላይ ያለው ሰውዬ ወይም ሰውዬ ከማለት የአሁኑ ፍቅረኛ ወይም ደግሞ እጮኛዋ እንግዲህ የሚያዝ ሰውም አይመስለኝም። ብዙም ታዋቂ ሰው አይደለም። ምናልባት ሚዲያ ላይ ከሚሰሩ ነገሮች ጀርባ ያለ ሰው ሊሆን ይችላል፣ ወይ ደግሞ በሌላ ስራ ዘርፍ ውስጥ ያለ ሰው ሊሆን ይችላል። ነገር ግን ደግሞ እንደ ሌሎቹ እንደሷ ብዙም ታዋቂ አይደለም ማለት ነው። አንዳንድ ጊዜ ጥሩ ነው ባልና ሚስት ሲሆኑ ሁለቱም ታዋቂ ከሆኑ ጥሩ አይደለም። በትዳራቸው ብዙ ዘልቆ ያየናቸው ሰዎች የሉም። አንዱ ወደ ሚዲያ ሲመጣ አንዱ ደግሞ ደበቅ ብል እጅግ በጣም ጥሩ ነው። ትዳራቸውም ደግሞ የሰከነ እድሜ ያለው በሰላም የተሞላ ይሆናል። ብዙ ጊዜ ከሚዲያ ጋጋታ ትንሽ አንድ ሰው ትንሽ ከቤቱ ወደኋላ እንትን ቢል በጣም ጥሩ ነው ብዬ አስባለሁ እኔም በግሌ። እና እንግዲህ በሽምግልና ላይ ብዙ ሰዎች ተገኝተዋል። እጅግ በጣም ድል ያለ የሽምግልና ጊዜ ነበረ እና እኔ እጅግ ግን ያሳዘበኝ እሷ እንኳን አርቲስት ሆና ነው እንደዚህ የተደገሰ እና እኔ ነገ ማግባት ሚስቴ ምናልባት እንደዚህ ደግስልኝ ካለች እጅግ በጣም ከባድ ነው። ወይ ሽምግልናውንም ሰርጉንም አንድ ላይ ማድረግ ይችላል እንጂ አሁን እየተደረገ ያለው እየተከበረ ያለው ሽምግልና እጅግ በጣም ከሰርግም የማይተናነስ ነው። በጣም የሚያስገርም ነገር ነው እና ለማንኛውም እንኳን ደስ አለሽ፣ እንኳን ለዚህ አበቃሽ ለማለት እንወዳለን። እጅግ ደስ ብሎኛል ፌርናንዶ ለዚህ በመብቃቷ። እጅግ ብዙዎቻችንም ደግሞ ጓጉተን ነበረ። በተለይ ወጣቶች መቼ ታገባለች ካሉ ደግሞ ብዙ ቪዲዮዎች እየተሰሩ ይገኛሉ። ቲክቶክ በየማህበራዊ ሚዲያዎች ላይ እየተሰራጩ ያሉ ቪዲዮዎች እንደሚያሳዩ ከሆነ ብዙዎች ማግባቷን ያላምነው ብለው ብዙ ቪዲዮዎች ሲሰሩ ቲክቶክ ላይ መመልከት ችያለሁ። ይህም ደግሞ ለእሷ ካላቸው አድናቆት፣ ለእሷ ካላቸው ፍቅር የተነሳ ለእሷ ካላቸው መውደድ የተነሳ ይመስለኛል እነዚህ ቪዲዮዎች መሰራት የቻሉት ማለት ነው። ለማንኛውም ግን እጅግ በጣም ደስ ይላል። እንግዲህ የብዙዎቻችን ጥያቄ መልስ ያገኘ ይመስለኛል እና ከዚህ በፊትም እሷን በጉጉት ስትጠብቋት የነበራችሁ ሰዎች ካሁኑ እንግዲህ የእናንተ አካል ሌላ ነችና ሌላ እንድትፈልጉ እሷን ባትጠብቁ ይሻላል። እሷ ከዚህ በኋላ እንግዲህ የሌላ ሰው ሆናለች ለማለት እፈልጋለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። በሰርጓ ቀን ደግሞ እጅግ ድል ያለ ቪዲዮ ሰርተን ለህዝቡ ለእናንተ እናደርሳለን። እስከዛ ደግሞ እናንተ ሰብስክራይብ የምትለው ምልክት በመጫን ቤተሰብ መሆናችሁ እንዳትረሱ። እንግዲህ ላይክ ኮመንት ማድረጋችሁን እንዳትረሱ። ሰላም ሁኑልኝ። እወዳችኋለሁ።